አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሉሉ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ አልሐምዱሊላህ። ሰላማችሁ ይብዛ። ክርስቲያን ወገኖቼም ሰላም ብያለሁ። ኢንሻአላህ ለቤት አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ተቀላቀሉ። ኢንሻአላህ ዛሬ ደግሞ በዚህ በትንሽ ቪዲዮ መጥቻለሁ ማለት ነው። ላይክ ሰብስክራይብ አትርሱ በድጋሚ ማለት ነው እላችኋለሁ። ይፈርኒ ነው ማለት ነው። ያው አሰራሩ ደግሞ ከሴትዮዋ ጋር ስለሆነ እንትን ለማለት ለማሳየት አይመችም ማለት ነው እላችኋለሁ። እንዴት ናችሁ? ረመዳን ከስራ ጋር እንዴት ይዟቸዋል? እኔ ጋር አልሐምዱሊላህ ሰላም ነኝ። እየሄደ ነው ረመዳንም ማለት ነው። አላህ ሱብሃነሁ ወተዓላ ከሚጠቀሙበት ባሮቹ ያድርገን ኢንሻአላህ። በዚህ በመጨረሻዎቹ ቀናቶች በዱዓ በዝክር በቅርአት እንበረታ ማለት ነው። በቻልነውን አክል ማለት ነው ጊዜ ሰጥተን ያው እንትን ማለት አለብን ማለት ነው። ይሄንን ረመዳን ደግሞ ስንቱን ያልጾመው አለ ያልደረሰ ደርሳለሁ ብሎ ጠብቁ ያጾመው ያልደረሰ አለ ማለት ነው። እኛ ግን አልሐምዱሊላህ ለዚህ በቅተናል። መጪው ደግሞ እንጾመዋለን አንጾመውም አናቅም ማለት ነው። የሰው ልጅ ያው እኖራለሁ ይላል እንጂ የዛሬ ማደራችን አናቅም። አላህ ሱብሃነሁ ወተዓላ እድሜ ጤና ይስጠን፣ ከሚጠቀሙበት ባሮቹ ያድርገን፣ ለሀገራችንም በሰላም ያብቃን። ሀገራችን ላይ ገብተን ከቤተሰብ የምንጾም የምንደሰት ያድርገን። ስራውንም አላህ ሱብሃነሁ ወተዓላ ያቅልልላችሁ ያቅልልልን እላችኋለሁ ቤተሰቦቼ። በዱዓ እንረሳሳ ማለት ነው። ለሀገራችንም ዱዓ ማድረግ አለብን። በሰገነበት ማስታወስ ያለነበትንም ሀገራት በተለያየ ሀገራት አለን። አሁን ላይ ትንሽ ያው ችግሩ መቼም ታውቃላችሁ። አላህ ሱብሃነሁ ወተዓላ ይሄንንም ነገር ያንሳልን፣ ሰላም ያደርግልን እላለሁ። ውድ ቤተሰቦቼ አብሽሩልኝ። አላህ ሱብሃነሁ ወተዓላ በያለንበት ይጠብቀን፣ ሰላማችሁ ይብዛልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።